ደስታዎች እድሜ ልካችንን እየተፈራረቁብን የመጡ ናቸው። ቅድም እንደተባለው ወንድሜም እህቴም አባቴም እናቴም እርስ በርሳችን ነን። እሱ ለኔ እኔ ለሱ። ስለዚህ ከሞት በላይ ሌላ ነገር የለምና ያ መስዋዕትነት ሲገጥም በጣም ያሳዝናል። እንደነዚህ አይነቶች ደስታና ሀዘኖች እየተፈራረቁ ነው የመጡት። አንድን ትልቅ የፖለቲካዊ ዓላማህን ረጅም ዓመታት ታግለ እዚህ ደረጃ ማድረስን የሚያክል ደስታ የለም። እንደገና መፈጠር አይነት ነገር ነው ለኔ የነበረች ስሜት። በተረፈ ይሄ ከፍተኛ ሀዘን ለሚባለው ብዙ ነገሮች አሉ። ብዙ ሁላችንም ያሳዘነን እኔ የተወሰነ ሀዘን የተሰማኝ ነገር ምንድነው? ነቀምት ልንገባ ነቀምት ከተማ ልንገባ ቤተሰቦቹ ነቀምት ናቸው ያሉት። አንድ የሬጅመንት አዳቡ የሚባል የሬጅመንት አመራር ነው የነበረው። ቤተሰቦቹ ነቀምት ናቸው እና ረጅም ጊዜ ከኛ ጋር ቆይተዋል። ቤተሰቦቹን ሊያገኝ የግማሽ ቀን ውጊያ ናት። ማታ ጨርሰናል። በማግስቱ ነቀምት እንገባለን። ኡኬ ላይ የተሰዋው በሁለታችን መካከል እሱ በዛ አለ እኔ በዛ ያለው በመሐላችን ጠላት አለ። ያ በመሐላችን ያለው ጠላት ሁለታችንን ነው ሲያጋጨን የነበረው። ወደ ሁለታችንም ይተኩሳል። የሱን ጥይት ሁለታችንን ይመታል። የሁለታችንም ጥይት ራሳችንን ይመታል። ያኔ ብዙ ጓዶች አሉ እንደዚህ እንትን ያደረጉ። የሱ ግን እዛው አፍንጫው ላይ ከአንድ እርምጃ በኋላ ቤተሰቡ ጋር የሚገባ ነው የነበረውና ለቤተሰቡ ያንን ሀዘንንና ደስታን የተደባለቀ ይዘን መሄዳችን ትንሽ ምን ጊዜም ከጭንቅላት አይጠፋም።